ከቀን ወደ ቀን ውፍረትሽ በጣም እየጨመረ ነው። እንደ ድሮ ደስተኛ አይደለሁም ባንቺ። ምን ይሻለኛል? በጣም ማስጠላ ሴት እንደሆንኩ እየነገረኝ ነው። እኔ ግን እንዳሳማ መብላቴን አላቆምኩም። ደግሞ ይሄ ኬክ በጣም ይጣፍጣል። እንዴት ነው አሁን ይሄን ልተወው የምችለው? በማለት ትናገራለች። ጠዋት ላይም እሷ ምግቧን እያበሰለች እያለች ወደ ጂም ለመሄድ ሲወጣ ወደ ጂም እየሄድኩ ነው፣ ቤት ውስጥ ትንሽ ምግብ አስቀሪ፣ ሁሉንም ምግብ አትቢ በማለት ቀልዶባት ይሄዳል። በጣም ትናደድና ማልቀስ ትጀምራለች። እሱም ከቤት ወጥቶ ወደ ጂም ሳይሆን የሄደው ወደ ስትሮበሪና ነበረ። እንዴት ነው አንተ ግን ከዚህች የምታስጠላ ሴት ጋር አብረህ አንድ ቤት ውስጥ የምትኖረው? በማለት ጠይቀዋለች። እሱም አዎ ትቀየራለች ብዬ ብዙ ዋጋ እየከፈልኩላት ነበር፣ አሁን ግን ልትቀየር ስላልቻለች በቃኝ በማለት ይነግራታል። ማታ ላይም ወደ ቤት ሲሄድ ለምንድን ነው አምሽተህ የመጣኸው? እራት አብረን እንበላለን ብዬ እየጠበቅኩ ነበር፣ ውስጥ ምግብ አስቀምጬልሃል በምትለው ወቅት በቃኝ በልቻለሁ በማለት ሻወር ወስዶ ገብቶ ይተኛል። ስልኩን በምታይበት ጊዜም ከስትሮበሪና ጋር ያወሩትን እያንዳንዱን ነገር ትመለከታለች። በጣም ትናደዳለች፣ ልቧ ይሰበራል። በጠዋቱ በጣም አስጠልተሽኛል፣ ከዚህ በኋላ ላይሽ አልፈልግም እሄዳለሁ በማለት ልብሱ ምናምን ይዞ ከቤት ወጥቶ ይሄዳል። ልቧ በመሰበሩ በጣም እያለቀሰች ከዚህ በር ከወጣ በድጋሚ እንድትመለስ አልፈቅድልህም፣ በእርግጠኝነት የሚጸጽትህን ስራ ነው እየሰራ ያለው በማለት በንዴት በሩን ትዘጋዋለች። እናም ራሷን ለማሻሻል ጂም ትጀምራለች። እንዲጸጸት ካላደረግኩት እኔ አይደለሁም በማለት በቃ ያላትን ጉልበት ሁሉ አውጥታ ጂም ጠዋትና ማታ መስራት ጀምራለች። በዝናብም በብርድም በሁሉም ሁኔታ ስትሮበሪና ባናኒቶ መጣላት ይጀምራሉ። ገና ጥቂት ቀናትም ቢሆንም አብረው የቆዩት መስማማት አልቻሉም ነበረ። ብሉቤሪ እንዳንቺ አይነት ሴት አይደለችም፣ በጣም ነበር የምትንከባከበኝ በማለት ይነግራታል። ሁለቱ መስማማት ስላልቻሉ ቤቱን ጥሎላት ወጥቶ ይሄዳል። እናም ውጭ ላይ ቁጭ ብሎ ዝናብ እየመታው በጣም ይጸጸታል። እሷ በጣም ጥሩ ሴት ነበረች፣ እኔ ግን በጣም አስቀይሜያታለሁ በማለት ወደ ብሉቤሪ ለመሄድ ይነሳል። እሱ ወደ እሷ ቤት እየሄደ እያለ ጂም አሰልጣኟ ስፔሻል ለሆነች ሴት ነው ይሄን አበባ የምገዛው በማለት ውዱን አበባ መርጦ ይገዛላታል። አበባውንም አስጠቅልሎ ከፍሎ ወደ እሷ ለመሄድ ይዘጋጃል። በዚህ ጊዜ ባናኒቶ ይመጣና ሃይ እንዴት ነህ? ከተገናኘን ረጅም ጊዜ ሆነን በማለት ያወራሉ። አዎ የተለያየ ጂም ስለምንሰራ እኮ ተገናኝተን አናውቅም በማለት እየተነጋገሩ ጠበስክ እንዴ? አዎ በጣም ልዩ የሆነች ሴት አለች፣ አዎ ለእሷን ይዤ የሚሄደው በማለት ይነግረዋል። እናም ተሰናብቶት ወደ እሷ ይሄዳል። ኤግ ፕላንት እሷ ጋር እንደደረሰ አበባውን ይዞ ወደ ውስጥ እንድታስገባው ይጠይቃታል። በጣም አምሮብሻል፣ የተለየ ሴት ሆነሻል በማለት ስሟት አበባውን እየሰጣት እያለ ከርቀት ባናኒቶ ይመለከታል። በዚህ ጊዜ በጣም ያዝናል። ከኔ ከተለየች በኋላ በጣም ቆንጆ ሆናለች፣ ምንድነው ማድረግ ያለብኝ በማለት ወደ አጠገባቸው ይሄዳል። እባክሽን በድጋሚ ድል ስጪ በማለት ጠይቃታል። እርሷ ግን